ሰላም ሰላም፣ ውድና የተከበራችሁ ተመልካቾቼ፣ ቤተሰቦቼ፣ አጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ትርፍ ይበል። ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። ከኔ ያለው ሰላም ከእናንተ ሰላማችሁ ትርፍ ይበል። በየትኛውም ዓለም ክልል ያላችሁ ትውልደ ኢትዮጵያውያን፣ ኤርትራውያን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምታበረታቱኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ የማመሰግነው። በተረፈ እንግዲህ ዛሬ ይዤላችሁ የመጣሁት አያልቅበት ነው። አያልቅበት ብዬዋለሁ። አብርሽን መቼም የአብርሽ ነገር አያልቅበት ነውና ሩታን እንግዲህ እያሳዘናት ይገኛል ማለት ነው። እውነት ለመናገር አንዳንዴ ለምናደርጋቸው ድርጊት ግን ሰው እናበሳጫለን እያለ ራሳችን እልፍና ጸጸት ውስጥ ባንገባ መልካም ነው። እያሰብን ማድረግ አለብን። ዝም ብለን በማይሆን ነገር ድርጊት ባንገባ መልካም ነው። እንግዲህ ያው እንዳያችሁት ትናንትም ሄርሜላን አግኝታት ስለ አብርሽ እንግዲህ ሄርሜላ እንግዲህ ያው ልክም አልሰራሽም ነግበን የሚባል ነገር አለ። አንድ ምን አለ መሰላቸው ከሩታ የተረዳሁት አንፃር ከመውደዷና ከማፍቀሩ አንፃር ነው እንደዚህ የምትሆነው። እውነቱን ያስሄዳል። አንድ ባለትዳር ወንድ ከወንድ ላጤ ሴት ጋር እንደዚህ ሲንዘላዘል እኔም ብሆን የማልወደው ነገር ነው። ብዙዎቹ በሩታ የሚፈርዱ አሉ፣ ብዙዎቹ ደግሞ የሩታ ደጋፊዎች አሉ ማለት ነው። እንደኔ ግን እንደ ሴትነት መጠኔ በቃ እኔ ሩታን ደግፋለሁ። ትዳር ክቡር ነው፣ አለቀ። ትዳር የማንም መዝለያ ወይም መፈንጫ አይደለም፣ እንደፈለገ የሚፈነጭበት አይደለም። ስለዚህ አብርሽ ያለ አግባብ የሚሄደው ፓርት ደግሞ ያስጠላል። አንድ ባለትዳር ወንድ ከአንዲት ሴት ጋር እወድሃለሁ፣ አፈቅርሃለሁ የምትለው ሴት ጋር እስከዚህ ያህል ከመድረስ ደግሞ በእውነት ለመናገር በጣም ትዕግስተኛ ናት ይች ልጅ። ግን እንዴ እነዚህ ምን ልጃጃል ነው በኢየሱስ የምናደርጋቸው ነገር ግን ነገ እልህ ውስጥ ባንገባ ነው። ነገ ቁጭትና ስሜት ውስጥ ባንገባ መልካም ነው። ያልሆነ ድርጊት እየተደረገ ያስጠላል። ብቻ ይሄ ፋራ ይሉት ሞኝነት አይሉት ፋርነት ሰው በዚህ ልክ መንዘላዘል። ያም ሆነ ይህ እንግዲህ ሰርታ አምርራለች አለ አብርሽ ተናዶና ተበሳጭቶ እንግዲህ ባቱን የት እንገናኝ ብሎ ዞር ብሏል። ኤፍሬም ደግሞ አግሯ ሲወጣ ይቅርታ እየጠየቀ ነው። ስለዚህ አብርሽ ደግሞ በቃ መጨናነቅ ማልቀስ ምናምን ከድርጊት ተቆጠበ። በቃ ውሸታም በበቀለ ሲያስጠላኝ ውሸት የሚባል ነገር ነው። ውሸት ከመዋሸት ወዳጄ ቁጥብ ማለት ነው። ስለዚህ ሩታዬ እንግዲህ አምራለች፣ ወደ ፍቹ ሄዳለች። ጋሽዬ እንግዲህ እየተበሳጩ ይገኛሉ።